አምባሳደር ሳህለ ወርቅ ዘውደን ፕሬዝዳንት ሙላቱ ተሾመ በምትካ ፕሬዝዳንት ፌደራላዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያ ሆይና ተመሪጻ መርነውን የለውጥ ጉዞ በሴቶችም ሆነ በወንዶች እኩል ተሳታፊነትና ተጠቃሚነት ከተመራ አገራችን ከደህንነትና ከድህነትና ከኋላ ቀርነት ተላቃ ወደ ብልጽግና ጎዳና የምታመራበትና ዜጎቿም ከጾታ ከብሔር ከሃይማኖትም ሆነ ከሌሎች መድሎ በጸዳ መልኩ በእኩልነት የምንኖርባትን ኢትዮጵያን እውን እንደሚያደርግ እተማመናለሁ። ባይቶታት ወከልት ህዝብን ፌደሬሽንን ሎማ 5.5 ጥቅምቲ አብዝዋ አልዎ ፉሊ ሓበራዊ መጋባያ ንመልቀቕ ሕቶ ናይቲ ካብ 2013 ፕሬዝዳንት ኮይኑ ከገልግል ዝጸንሐ ዶክተር ሙላቱ ተሾመ ድሕሪ ምቕባልዮም ንኣምባሳደር ሳህለ ወርቅ ዘውደ ራብዒቲ ፕሬዝዳንት ፌደራላዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያ ኮይና ከተገልግል በዓብላሊ ድምጽ መሪጾማ ከወንዶች እንደማያንሱ በየተሰለፋችሁበት መስክ ማለትም በቤት ውስጥ ልጆቻችሁን በተለየ ትጋት የምታሳድጉ በገጠርም ሆነ በከተማ በእርሻ ስራ ወይም በንግድ በሕክምና በመምህርነት ወዘተ ኑሯችሁን ለማሸነፍ ሌት ተቀን የምትተጉ በቂ እንቅልፍ ሳታገኙ በቂ ምግብ ሳትመገቡ በቂ እረፍት ሳይኖራችሁ በቂ ገቢ ሳይኖራችሁ አንድ ቀን ያልፍልኛል ለእኔ ባያልፍልኝ ለልጆቼ ያልፍላቸዋል ለሀገሬ ያልፍላታል በሚል ጉልበታችሁን ጊዜያችሁን ገንዘባችሁን ሳትሰስቱ ትግል የምታደርጉ ሁሉ ልፋታችሁ ከንቱ ሆኖ ስለማይቀር ከጥረታችሁ ወደ ኋላ እንዳትሉ አደራ ልላችሁ ፈልጋለሁ። ፕሬዝዳንት ሙላቱ ተሾመ ፕሬዝዳንት ዶክተር ነጋሶ ጉዳዳን ፕሬዝዳንት ግርማ ወልደ ገርጊስን ተኸቲሉ ኣብ ዝሓለፈ 27 ዓመታት ሳልሳይ ፕሬዝዳንት ፌደራላዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያ ኮይኑ ከገልግል ምጽንሑ ይፍለጥ። በወንዶች ጥረት ብቻ የተገነባ ሀገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶ ናቸው። ሴቶች ሲጎዱ ቤተሰብ ይጎዳል። ከሁሉ በላይ የወደፊት አገር ተረካቢ ይጎዳል። ሴቶች ሲጎዱ አገር ይጎዳል። ስለዚህ ሴት ቤተሰብ ነች። ቤተሰብ ደግሞ የአገር ትንሹ ምሳሌ ነው። ስለዚህ ሴት አገር ነች። አገርን ደግሞ ወንዱም ሴቱም ሊንከባከበው ይገባል። ወንድም ሆነ ሴት ለራሱ ሲል አገሩን ለራሱ ሲል እናቱን እህቱን ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። በዚህ ድማ ጓል 68 ዓመት አምባሳደር ሳህለ ወርቅ ዘውደ ኣብ ታሪኽ ኢትዮጵያ ናይ ፈለማ ጓል አንስተይቲ ፕሬዝዳንት በመሆን ቃለ መሐላ ፈጽማላ። አምባሳደር ሳህለ ወርቅ ዘውደ ኣብ ዝተፈላለየ ሃገራትን አህጉራውያንን ዞባውያንን ውድባትን በአምባሳደርነት ንሃገራ ዝወከለት ካው ሓሊፋ ኣብ ውድብ ሕብራት ሃገራት ብልዑል መዝነት ዝሰርሐት ኣብ ዝእዋን ድማ ፍሊት ወኪል ዋና ጸሓፊት ሕብራት ሃገራት አንቶኒ ጉተረሽ ኣብ ሕብረት አፍሪካ ከምኡውን በማዕረግ ምክትል ዋና ጸሓፊ ሓላፊት ቤት ጽሕፈት ሕብራት ሃገራት ኣብ ሕብረት አፍሪካ ኮይና ክትዓይ ዝጸንሐት ምክርቲ ዲፕሎማሲኛ ምዃና ጸብጻባት ይጠቕሱ። ኣብ ኢትዮጵያ ፈጻሚ ስልጣን ናይ ቀዳማይ ሚኒስተር ስለዝኾነ መዝነት ፕሬዝዳንት ጽምብላዊ ምዃኑ እዩ ዝግለጽ። እንድትረባረቡ እንድታበርዱ ሰላማችን እንዲረጋገጥ ግንባር ቀደም ሚና እንድትጫወቱ በርትተው ከሚሰሩ ወንድሞቻችን ጋር በጋራ በመስራት ኋላ ቀርነትንና ድህነትን ከሀገራችን ምድር ለማጥፋት እንድንረባረብ ነው። Thank you.